እኔ ልብስህን አውልቀህ መንገድ ላይ ሩጥ አላልኩም። ይሄ የታወቀ ነገር ነው። ኮመን ሴንስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አልሮጥም አላደርገውም ነው። ምክንያት ትክክል አይደለም እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ነው በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ በዛ አስተሳሰብ። ይህ ማስተማር ደግሞ የምፈልገው መድረክ ላይ ወጥቼ ነው። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። የስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ነው። ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበለን ሰው አለ፣ የሚቀበለን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፍምስ ማለት ምን ማለት ነው? አንደኛ ለልብህ መታመን እና ወጣቶች ሁላችሁም ኢትዮጵያ ላይ ያላችሁ እየመጣሁላችሁ ነው። አብዛኞቹ ክሪኤቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። ሶስተኛ ነገር ደግሞ እድሎች ወይም አይቀናልኝም፣ አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማር፣ እነሱን ከቀየር ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔስ ለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛው እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ። ይህንን በማስመልከት እንግዲህ ከአፍሮ ሀብ ጋር ፓርትነር በመሆን ኢትዮጵያ ላይ ትልቅ የሆነ ቱር ለማዘጋጀት አስቤያለሁ። ይህ ቱር እንግዲህ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ ቱር ይሆናል በእርግጠኝነት። ስግጥ ፍምስ ቱር ይባላል። የታባቱ ጭብጨባ። እንግዲህ ስግጥ ፍምስ ቱር ምንድነው ዓላማው? ወጣቶች የትኛው እድሜ ላይ ያሉ ሰዎች በራሳቸው እሺ፣ አሁን እንደ አፍሮ ሀብ ማለት ነው አንድ ትልቅ ዓላማ ደግሞ አለን which is የበለጠ ኢትዮጵያን ኮንተንት ክሪኤተርስ ይሆናል። የኢትዮጵያ ሰዎች አብዛኞቹ ማለት ነው ኢንተርናሽናል ማድረግ እንፈልጋለን በክሪኤቲቪቲያቸው በፈለጉት ነገር። ይኸው እንደምታዩት ይህ የሚያምር ሎጎ የተሰራው ማለት ነው በክሪኤቲቪቲ ነው። ግን ይህ የሚመስል ሎጎ ለመስራት አንደኛ በራስ መተማመን ያስፈልጋል፣ ኮንፊደንሱም ያስፈልጋል። እኔ እሰራዋለሁ የሚል ማለት ነው። እሷን እንፈጥራታለን፣ ክሪኤቲቪቲ እናሳድጋለን። ሰው ነፃነት እንዲኖረውና ወጥቶ በራሱ የፈለገው ነገር ክሪኤት እንዲያደርግ ነው ዋናው ዓላማችን። ከዚህ በላይ ደግሞ እኔ አሁን እንደ አፍሮ ሀብ ምን እያደረግን ያለ ነው? አይሾ ስፒድን ወደ ኢትዮጵያ ለማምጣት እየሰራን ያለ ነው። ይህ በጣም ደስተኛ ያደርገኛል። አይሾ ስፒድን ለኢትዮጵያ ሙሉ ወጣቶች የበለጠ ሞቲቬሽን ይሰጣል ብዬ አስባለሁ። ተጽዕኖ ይፈጥራል ብዬ አስባለሁ። እኛ ወደምንፈልገው ዓላማም እንደርሳለን። ኢትዮጵያን የበለጠ ኢንተርናሽናል እናረጋታለን ማለት ነው። አፍሪካን በአጠቃላይ ነው የምላችሁ እና በጣም ደስ ብሎኛል። የስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ነው።
ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበለን ሰው አለ፣ የሚቀበለን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፍምስ ማለት ምን ማለት ነው? አንደኛ ለልብህ መታመን በልብህ መተማመን ማለት ነው። እግዚአብሔር መልእክት ሲልክልህ ይህ ደረጃ ላይ መድረስ አለብህ፣ ይህ ስኬት ላይ መድረስ አለብህ፣ ስለዚህ በዚህ መንገድ ተከተል ሲልክ ብዙ ሰዎች ይህ መልእክት ላይታያቸው ይችላል። ቢካዝ ለምን እዚህ ዓለም ላይ የለማ ልብህ ውስጥ ብቻ ነው ያለው ይህ ህልም ማለት ነው። ስለዚህ ለምንድን ነው ስግጥ የምትለው? ይህ መልእክት ልብህ ውስጥ ያለው ማለት ነው። ለሱ ታዛዥ ትሆናለህ፣ ትሰማዋለህ። ከሱ ውጭ ሌሎች ሰዎች እየሰማህ ከኖርክ ግን እንደ ሁሉም ሰው ነው የምትሆነው። እንደ ስንት ሰው መኖር ትፈልጋለህ? ሰው ስግጥ ማለት በራስህ ዓላማ ራስህን መስማት ነው። ፍምስ ደግሞ ምንድነው? የስኬት ማሚያ ላይ መድረስ ነው። በሰራኸው ነገር ስግጥ ብለህ በዛ ከሰራህ ሳትሰማ ልብህን ተከትለ እግዚአብሔርን የሰጠህን መንገድ ተከትለ ስኬት ላይ ስትደርስ ትፈምሳለህ። መርካቶ ላይ ይሁን የከፈትከው ቢዝነስ መሳካቱ አይቀርም። ስለዚህ እንደዚህ ብዬ አስረድቼ ስቲል ሀሳቤን የማይቀበሉ ሰዎች ካሉ የነሱ መነጽር አውጥቼ መቀየር አልችልም። የስንት ሰዎች መነጽር ልቀየር?